ታሪካችን የሚጀምረው ተማሪዎች የኮሌጅ ትምህርታቸውን አጠናቀው በሚያደርጉት የምረቃ ጉዞ ላይ ሲሆን በዚያም ዋና ገጸ ባህሪያችን የሆነችው ሲሆን ለረጅም ጊዜ በድብቅ ስታፈቅረው ለነበረው ሊሚን የተባለ ጓደኛዋ የፍቅር ጥያቄ ለማቅረብ በከፍተኛ ጉጉት ትዘጋጃለች። ይሁን እንጂ ጥያቄዋን ልታቀርብ ስትል በድንገት ሌላ ሴት ቀድማ የፍቅር ጥያቄ የምታቀርብለት ሲሆን እሱም ወዲያውኑ ጥያቄዋን ሲቀበል ሲሆን አይታ ልቧ ክፉኛ ይሰበራል። ቆይ ግን ከዛ በፊት አሁን ላይ 300 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህም የተነሳ ሐዘኗን ለመርሳት በማሰብ መጠጥ አብዝታ በመጠጣት ራሷን መቆጣጠር እስኪያቅታት ድረስ ትሰክራለች። ከዚያም በባህር ዳርቻው ብቻዋን እየተጓዘች ሳለ አንድ መልከ መልካም ወጣት ብቻውን ቆሞ ስታይ በስካር መንፈስ ሊሚን መስሏት በፍጥነት ወደሱ ታመራለች። በዚያን ጊዜም ይህ ወጣት ዋናው ገጸ ባህሪያችን ኒዮ መሆኑን የምንረዳ ሲሆን ምንም ሳታስብ የጻፈችውን የፍቅር ደብዳቤ በእጁ ላይ ታስቀምጥለታለች። ቻንዮም በሁኔታው ግራ ተጋብቶ ሰው እንደተሳሳተች በጨዋነት ሊያስረዳት ቢሞክርም እሷ ግን በስካር ልታዳምጠው ባለመቻሏ በድንገት ከንፈሩን ትስመዋለች። ከዚያም ታሪካችን 1 ዓመት ወደፊት የሚዘል ሲሆን በማህበራዊ ሚዲያ ላይ ታዋቂ የምግብና የሬስቶራንት ገምጋሚ ሆና እናገኛታለን። በአሁን ሰዓትም ሚስሙን የተባለ አንድ ኬክ በከተማው ውስጥ እጅግ ታዋቂነትን ስላተረፈ ይህንን ኬክ የሚሰራ ባለሙያ ለማግኘት ወደ ቤቱ ታመራለች። በሌላ በኩል ይህንን ታዋቂ የኬክ ቤት የከፈተውና ኬኩን የሰራው ያው ቻንዮ መሆኑን እንረዳለን። በመሆኑም ቃለ መጠይቅ ለማድረግ ወደ ሱቁ ስትገባ ቻንዮ ከ1 ዓመት በኋላ ድንገት ሲያያት በድንጋጤ በቆመበት ደርቆ ይቀራል። ይሁን እንጂ በወቅቱ ሰክራ ስለነበር እሱን ፈጽሞ ልታስታውሰው አትችልም። ቻንዮም እሷን በማየቱ ትኩረቱን አጥቶ በስራው ላይ ስህተቶችን መስራት ይጀምርና ኬኩን እየቀመሰች ቪዲዮ ስትቀርጽ በዝምታ ይመለከታታል። ከዚያም ቃለ መጠይቅ ልታደርግለት ስትጠይቀው እሱን ፈጽሞ አለማስታወሷን ሲረዳ በከፍተኛ ቅሬታ ጥያቄዋን ውድቅ በማድረግ ማንነቱ እንድታውቅ በብርድ ይነግራታል። በዚህ ጊዜም በደረቅ አቀባበሉ ክፉኛ በመበሳጨት ለሱቁ 0 ኮከብ በመስጠት መጥፎ ግምገማ ትጽፍበታለች። ቢሆንም ስራዋን እስክትጨርስ ድረስ ከሱቁ ሳትወጣ በኮምፒውተሯ ላይ መስራቷን የምትቀጥል ሲሆን ቻንዮም እንድትወጣ አይነግራትም። የሱቁ ሰራተኞችም አለቃቸው ከዚህ ቀደም ከስራ ሰዓት ውጪ ሰርቶ ስለማያውቅ ሁኔታው ይገርማቸዋል። እሱ ግን እንግዳ እስካለች ድረስ ሱቁ እንደማይዘጋ ይነግራቸዋል። ከጥቂት ሰዓታት በኋላ ቻንዮ ወደ በመጠጋት መምሸቱን ነግሯት ወደ ቤቷ እንድትሄድ ሲያሳስባት እሷ ግን አጋጣሚውን ተጠቅማ ድጋሚ ቃለ መጠይቅ ትጠይቀዋለች። ቻንዮም አሁንም ማንነቱን ካላወቀች ቃለ መጠይቅ እንደማይሰጣት ነግሮ ሲያሰናብታት በንዴት ሱቁን ለቃ ትወጣለች። እርሷ ከወጣች በኋላ ቻንዮ በእርግጥም እንደረሳችው እያሰበ ባለፈው ዓመት የተፈጠረውን ትዝታ ወደ ኋላ መለስ ብሎ ያስታውሳል። ከ1 ዓመት በፊት ከሰከረች በኋላ በሰላም እንድታርፍ ወደ ሆቴል ወስዷት እንደነበርና ስተኛም የጻፈችውን የፍቅር ደብዳቤ እንዳነበበው እናያለን። ከመሄዱም በፊት የራሱን የአንገት ሐብል እሷ ላይ በማድረግ የሰጠችውን ጽጌረዳ አበባ ይዞ እንደሄደና አሁንም ድረስ ያንን አበባ በክብር አስቀምጦት እንደነበር እንረዳለን። በቀጣዩ ትዕይንት የቢሮ ስራዋን ትታ የምግብ ገምጋሚ መሆኗን ቤተሰቦቿ ካወቁ ክፉኛ እንደሚቆጡ እህቷ ስታስጠነቅቃት ግን በሚስጥር እንድትጠብቅላት ትለምናታለች። ከዚያም ከእህቷ ልጅ ከሆነው ሩዮ ከተባለ ትንሽ ልጅ ጋር በመጫወት አስደሳች ጊዜን ታሳልፋለች። በማግስቱ ስለ ቻንዮ ማንነትና ስለ ኬኩ ሚስጥራዊ ግብአት ለማወቅ በማሰብ ማንም ሳያት በድብቅ ትከታተለዋለች። ይሁን እንጂ ቻንዮ ድርጊቷን ነቅቶባት በእርግጥ እንደማታውቀው ሲጠይቃት እሷም ከዚህ በፊት አይታው እንደማታውቅ በማስረዳት የኬኩን ሚስጥር ማወቅ እንደምትፈልግ ትነግረዋለች። በዚህ መሃል 0 ኮከብ የሰጠችበትን የግምገማ ወረቀት ልደብቅ ስትሞክር ቻንዮ ነጥቆ ያነበዋል። ከዚያም ሁሉም ሰው 5 ኮከብ ሲሰጠው እሷ ብቻ 0 መስጠቷን እያነሳ በማሾፍ ቃለ መጠይቁን በድጋሚ ውድቅ አድርጎ ያባርራታል። ነገር ግን እሷ ስትሄድ ቻንዮ ፈገግ ብሎ ይከታተላታል። ከጥቂት ጊዜ በኋላ ስለዚሁ ሰው ኢንተርኔት ላይ ስታፈላልግ ቻንዮ የምትሰራበት ኩባንያ አለቃ የሆነችው የሙ ታናሽ ወንድም መሆኑን ስታውቅ በደስታ ትዋጣለች። በመሆኑም አጋጣሚውን በመጠቀም አለቃዋ ሙ ወንድሟን ቃለ መጠይቅ እንድትፈቅድላት ታሳምናታለች።
ይህንንም ተከትሎ ሲሆን በድጋሚ ወደ ኬክ ቤቱ ስትመለስ ሰራተኞቹ አለቃቸውን ለመጥበስ የመጣች ሌላ ሴት መስሏቸው ስንት ቀን እንደምትቆይ እርስ በእርስ ይወራረዳሉ። ቻንዮ ግን ሰራተኞቹን ወደ ስራቸው እንዲመለሱ ገስጾ ሲያባርራቸው ሲሆን የአለቃዋ ወንድም መሆኑን እንደደረሰችበት በመግለጽ በሚሊዮን የሚቆጠሩ ተከታዮች ስላሏት ቃለመጠይቁ ለሱቁ እንደሚጠቅም በኩራት ትነግረዋለች። ቻንዮ ግን ምንም ቃል ሳይተነፍስ ስልኩን አውጥቶ 100,000 ተከታይ እንኳን እንደሌላት ሲያሳያት በሀፍረት ትሸማቀቃለች። ምንም እንኳን በሀፍረት ብትዋጥም ሲሆን ወደፊት ትልቅ ደረጃ ላይ እንደምትደርስ በመግለጽ ቃለ መጠይቁን እንዲቀበል አጥብቃ ስትለምነው በመጨረሻም ይስማማል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በቃለ መጠይቁ ወቅት ቻንዮ ከ1 ዓመት በፊት ህይወቱ ምስቅልቅል ብሎ በነበረበት ሰዓት አንዲት ሴት በድንገት የፍቅር ጥያቄ እንዳቀረበችለትና ከዛች ቀን ጀምሮ ህይወቱን በአዲስ መልክ እንደጀመረ ታሪኩን ያካፍላታል። ሲሆንም ይህንን ልብ የሚነካ የፍቅር ታሪክ አዘጋጅታ ማህበራዊ ሚዲያ ላይ ስትለቀው ታሪኩ በአጭር ጊዜ ውስጥ እጅግ ታዋቂነትን ያገኛል። ይሁን እንጂ ሲሆን ይህ ታሪክ የእርሷ መሆኑን ፈጽሞ ልትገነዘብ አልቻለችም። በማግስቱ ሲሆንና አለቃዋሙ ታሪኩ እንዴት እንደቀጠለ ቻንዮን ሲጠይቁት እሱ ግን ከዚያ በኋላ ምንም እንዳልተፈጠረ ይነግራቸዋል። በዚህ ጊዜ ሲሆን ይበልጥ ተመልካች ለማግኘት ወደዚያው የባህር ዳርቻ ተመልሰው ፎቶዎችን መነሳት እንዳለባቸው ሀሳብ ስታቀርብ ሀሳቡን በመደገፍ ወንድሟ እንዲሄድ ታስገድደዋለች። ቻንዮም አማራጭ ሲያጣ የሚስማማ ሲሆን ነገር ግን ፈቃዱን ሳታገኝ ምንም አይነት ነገር እንዳትለጥፍ ያስጠነቅቃታል። ከዚያም ሁለቱ ወደዚያው የባህር ዳርቻ ሲጓዙ በስፍራው ያሉት ሆቴሎች በሙሉ ሞልተው ስለነበር ቻንዮ ክፍሉን አብራው እንድትጋራ ይፈቅድላታል። በሆቴሉ ክፍል ውስጥ ሲሆን ውሃ ስትጠጣ ቻንዮ ትኩር ብሎ ሲያያት ከ1 ዓመት በፊት ልክ በተመሳሳይ ሁኔታ ውሃ ስትጠጣ ያያት የነበረው ትዝታ በአእምሮ ውስጥ ይመላለሳል። ከጥቂት ጊዜ በኋላ ሁለቱ በባህር ዳርቻው ላይ አብረው እየተጓዙ ሳለ ቻንዮ በድንገት አንዲት ቀይ ጽጌረዳ አበባ አውጥቶ እንድታሸታት ይሰጣታል። ሲሆንም አበባዋን ባሸተተችበት ቅጽበት ከ1 ዓመት በፊት የነበረው ትዝታ በሙሉ እንደ ፊልም በአእምሮዋ ውስጥ ሲመጣ የፍቅር ደብዳቤ የሰጠችውና የሳመችው ሰው እሱ መሆኑን ሙሉ በሙሉ ታስታውሳለች። በዚህ ጊዜ ፊቷ በሀፍረት ቀልቶ በፍጥነት ወደ ሆቴሉ ልትሸሽ ስትል ቻንዮ ፈገግ እያለ ሁሉንም ነገር እንዳስታወሽ ያስታውቃል። ታዲያ የፍቅር ታሪኬ እንዴት እንዳለቀ ማወቅ አትፈልጊም በማለት ያሾፍባታል። እሷም በሀፍረት ተውጣ ምንም እንዳይናገር በመከልከል ልትሮጥ ስትሞክር በድንገት ሚዛናውን ስታጣ ቻንዮ ወገቧን ይዞ ከመውደቅ ያድናታል። ሁለቱም ለጥቂት ሴኮንዶች አይን ለአይን ተያይዘው ከቆሙ በኋላ በሀፍረት ሮጣ ትገባለች። ቻንዮ ግን በቆመበት ደርቆ ይቀራል። ወደ ክፍሏ ከተመለሰች በኋላም ሲሆን ኬኩን የሰራው በእርግጥም ለእሷ ብሎ እንደሆነ በማሰብ ስትደነቅ በድንገት ኃይለኛ ዝናብና ነጎድጓድ ይጀምራል። በዚህ ጊዜ ቻንዮ ክፍሉን ለእሷ ስለሰጣት ውጭ ላይ በዝናብ እየተሰቃየ ሊሆን እንደሚችል በማሰብ ክፉኛ መጨነቅ ትጀምራለች። በሌላ በኩል ቻንዮ በመኪናው እየተመለሰ ሳለ ነዳጅ ስለሚያልቅበት መንገድ ላይ ይቆማል። ወዲያውኑ ለሲሆን ደውሎ መኪናው እንደቆመበት ሲነግራት ስልኩ ቻርጅ ዘግቶ ይዘጋል። ይህንንም የሰማችው ሲሆን ጃንጥላ ይዛ በጭንቀት ልትፈልገው ትወጣለች። ሲሆን በዝናቡ ውስጥ ስሙን እየጠራች ስትፈልገው ቻንዮ በመኪና ውስጥ ሆኖ ሰምቷት እንደተኛ አስመስሎ ዝም ይላል። እሷም መኪናውን ከፍታ ከቀሰቀሰችው በኋላ ወደ ሆቴል እንዲመለሱ ስትጠይቀው የራሷም ስልክ ቻርጅ ስለዘጋና መንገዱ በሙሉ ጨለማ በመሆኑ ቻንዮ በዚያ በመኪና ውስጥ እንዲያድሩ ያሳምናትና መጥፎ ሰው እንዳልሆነ ነግሮ ያረጋጋታል። ከዚያም ሲሆን ከ1 ዓመት በፊት ለፈጠረችው ስህተትና በስካር ለሳመችው ድርጊት ይቅርታ ጠይቃ የአንገት ሐብሉን የሰጣት እሱ እንደሆነ ስታረጋግጥ ቻንዮ አውርታ እንድተኛ ነግሯት ኮቱን አልብሷት በሰላም ያሳድራታል። በማግስቱ ጠዋት ሲሆን ስትነቃ ቻንዮን ባለማግኘቷ ብደነግጥም ነዳጅ ሞልቶ ሲመለስ አይታ በደስታ ትዋጣለች። ወደ ሆቴሉ ሲመለሱም የሆቴሉ ባለቤት የፍቅር ጓደኛዋ እሷን እየጠበቀ እራት እንዳልበላ ሲነግራት እሷም የፍቅር ጓደኛዋ እንዳልሆነ በሀፍረት ትገልጻለች። ከዚያም ወደ ቤቷ ከተመለሰች በኋላ የሰጣትን የአንገት ሐብል ያየች ለታሪኩ ማሳረጊያ የሚሆን ውብ መጨረሻ በራሷ ጽፋ ትለጥፋለች።
በዚህም ጽሑፍ ልጅቷ ከዓመታት በኋላ ተመልሳ እንደመጣችና በደስታ አብረው መኖር እንደጀመሩ ስትገልጽ ጽሑፉ እጅግ ታዋቂ በመሆን ለኩባንያቸው አዲስ ትልቅ ስራን ይዞላቸው ይመጣል። በቀጣዩ ትዕይንት ሲሆንና ቻንዮ ድንገተኛ የስልክ ጥሪ ደርሷቸው ወደ አየር መንገድ ሲሄዱ የሲሆን የእህት ልጅ የሆነውን ሩዩን ያገኙታል። በዚያም ሩዩ ቻንዮን የክርስትና አባቴ እያለ ሲጠራው ሲሆን ቻንዮ የሩዩ አባት የቅርብ ጓደኛ መሆኑን ስትረዳ ቻንዮም ሲሆን የሩዩ አክስት መሆኗን አውቆ ይገረማል። ወዲያውኑ ሲሆን ለእህቷ ስትደውል እህቷ ከባሏ ጋር እየተፋቱ በመሆኑ ሩዩ ከእነሱ ጋር እንደሚኖር ትነግራታለች። ሲሆንም ሩዩን ልትወስደው ስትል ሩዩ ግን እሷ ሴት እሱ ወንድ ስለሆነ አብረው መኖር እንደሌለባቸውና ይልቁንም ሶስታቸውም በቻንዮ ቤት መኖር እንዳለባቸው ሀሳብ ሲያቀርብ ሲሆን በአፍረት ውድቅ ታደርገዋለች። ይህ በእንዲህ እንዳለ ቻንዮ ሩዩን ይዞት ወደ ኬክ ቤቱ ሲሄድ ሰራተኞቹ ህፃኑን ቢያደንቁም ማንም ሊጠብቀው ፈቃደኛ ባለመሆኑ ቻንዮ ራሱ ሊንከባከበው ይገደዳል። ከጥቂት ጊዜ በኋላ ሩዩ ለሲሆን ደውሎ እንደናፈቃት ሲነግራት ሲሆን ልታየው እንደምትመጣ ቃል ትገባለች። ስልኩም እንደዘጋ ሩዩ ለቻንዮ ተልእኮ ተሳክቷል በማለት ይህ ሁሉ ሲሆንን ወደ ቻንዮ ለማቅረብ የተሰራ እቅድ መሆኑን እንረዳለን። ቻንዮም አጋጣሚውን በመጠቀም ሲሆን ምን አይነት ምግብ እንደምትወድ ሲጠይቀው ሩዩ አክስቱ ድሃ ስለሆነች ሁሌም ፓስታ እንደምትበላና ገንዘቧን በሙሉ ለምግብ መገምገሚያ ስራዋ እንደምታጠፋው አሳልፎ ይሰጣታል። በሌላ በኩል ያንግ የተባለ ታዋቂ ሞዴልና የቻንዮ የቅርብ ጓደኛ አስተዋውቀን ይህ ሰው የቻንዮ ታላቅ እህት ሙን አጥብቆ እንደሚያፈቅርና ለእሷ ሲል የፎቶ ማንሳት ስራውን በነፃ ሲሰራላት እንመለከታለን። ይሁን እንጂ ያንግ የፍቅር ጓደኛዋ መሆን ቢፈልግም ሙ ግን እንደ ወንድሟ ብቻ ስለምታየው እሱን ችላ ትለዋለች። በተመሳሳይ ሰዓት ሲሆን ሩዩን ልትጠይቀው ስትመጣ ሩዩ ቤቱን አበላሽቶ ቻንዮ ደግሞ ስልኩን ሲጎረጉር በማየቷ ህፃኑን ባለመንከባከቡ ቻንዮን ክፉኛ ትቆጣዋለች። እሱ ግን ከመበሳጨት ይልቅ ፈገግ እያለ ያዳምጣታል። በመቀጠልም ሶስቱም ወደ ቻንዮ ቤት ሲገቡ ያንግ በድንገት ይመጣና ቻንዮ ቤት ውስጥ ሴት ሲያይ በድንጋጤ ይዋጣል። ያንግም ሩዩን ሊጠይቅ እንደመጣ ሲነግረው ሩዩ ግን አክስቱና የክርስትና አባቱን ብቻ ማየት እንደሚፈልግ ነግሮ ያባርረዋል። ከዚያም ሩዩ ስለሚራብ ሲሆን ምግብ ልትሰራ ወደ ማዕድ ቤት ብትገባም ፈጽሞ ምግብ መስራት ስለማትችል የሰራችው ምግብ እጅግ መጥፎ ጣዕም ይኖረዋል። ሩዩም ትንሽ ከቀመሰ በኋላ ሆዱን ክፉኛ ታሞ ወደ ሆስፒታል ይወሰዳል። በዚያም ነርሷ ሲሆን እና ቻንዮ ባልና ሚስት መስለዋት ልጁ ሸክም እንዳይሆንባቸው አብረው በጥሩ ሁኔታ እንዲያሳድጉት ስትመክራቸው ቻንዮ የልጅነት የብቸኝነት ቁስሉ ተነክቶ ስሜቱ ይለዋወጣል። በመጨረሻም ቻንዮ ሁኔታውን በማመዛዘን ሲሆን ከእነሱ ጋር አብራ ካልኖረች ሩዩ ራሱን እንደ ሸክም ሊቆጥር ስለሚችል ወደ ቤቱ ገብታ እንድትኖር አጥብቆ ይጠይቃታል። ሲሆንም የሩዩን ሁኔታ በማየት ለመኖር ትስማማለች። ወደ ቤቱ ስትገባም ቤቱ በሙሉ በነጭና ጥቁር ቀለም ብቻ ያሸበረቀ መሆኑን አይታ ከሩዩ ጋር በመሆን ቤቱን በተለያዩ ደማቅ ቀለማት ማስዋብ ይጀምራሉ። ቻንዮም ከስራ ቀድሞ ሲመለስ ቤቱ በደማቅ ቀለማት አምሮ በማየቱ በከፍተኛ ደስታ ይዋጣል። በቀጣዩ ትዕይንት ቻንዮ ለሲሆን ልዩ የሆነ አዲስ ኬክ ይዞላት በመምጣት እንድትገመግምለት ሲሰጣት እሷ ጣዕሙን ስትገልጽለት እያንዳንዱን ሀሳቧን በማስታወሻው ላይ በጥንቃቄ ይመዘግባል። በተመሳሳይ ምሽት ያንግና ሙ አብረው እየጠጡ ሳለ ያንግ የፍቅር ጥያቄ ሲያቀርብላት ሙ በስካር መንፈስ ትቀበለዋለች። ሆኖም በማግስቱ ጠዋት ሰክሬ ስለነበር ነው በማለት ሀሳቧን ትቀይራለች። በሌላ በኩል ቻንዮ ሩዩን እያጠበው ሳለ ህፃኑ ውሃ ሲረጭበት ከመቆጣት ይልቅ አብሮት መጫወት ሲጀምር ሲሆን መታ ቻንዮ ሻወር ቤቱን በደንብ እንዲያጸዳ ትቆጣዋለች። እሱም አላውቅበትም አስተምሪኝ ብሎ ሸሚዙን ሲያወልቅ ሲሆን በአፍረት ተውጣ ትሸሻለች። በማግስቱ ጠዋት ሲሆን አብረው ለመኖር የሚያስችል ጥብቅ የቤት ውስጥ ህግ አውጥታ ትሰጠዋለች። ማንም ያለ ፈቃድ ክፍሏ መግባት እንደሌለበትና ሁልጊዜ ጨዋነት የተሞላበት አለባበስ ሊኖራቸው እንደሚገባ ስትነግረው እሱም ሲወጡ መነጋገር አለብን የሚል ህግ ጨምሮ በጣት አሻራቸው ይፈራረማሉ። ይህ በእንዲህ እንዳለ በአቅራቢያቸው ስዊት ዲዘርት የተባለ አዲስ ተቀናቃኝ የኬክ ቤት የሚከፈት ሲሆን ይህ የኬክ ቤት የቻንዮን አዲስ ኬክ ኮርጆ ገበያ ላይ ያውለዋል።
የቻንዮ ሰራተኛ የሆነው ቢ ሲሆን ቀደም ብላ የቻንዮን ማስታወሻ ወድቆ ስታነሳ ስላያት የምግብ አሰራር ሚስጥሩን አሳልፋ የሰጠችው እሷ ናት ብሎ ክፉኛ ይጠረጥራታል። ይህንንም ተከትሎ ሲሆን ማስታወሻውን ማየቷን ብታምንም ሚስጥሩን ግን አሳልፋ እንዳልሰጠች በመግለጽ ቻንዮን ታምነኛለህ ወይ ብላ ስትጠይቀው እሱ ግን በዝምታ ይመለከታል። በዝምታው ልቧ ክፉኛ የተሰበረው ሲሆን ካላመንከኝ ለምን ማስታወሻውን እንዳመጣልህ ጠየቅከኝ በማለት በንዴት ቤቱን ለቃ ትወጣለች። ሩዩም አባቱ እናቱን ስትቀየም ሁሌም ይቅርታ እንደሚጠይቅ ነግሮ ቻንዮን ሲመክረው ቻንዮ በኃይለኛው ዝናብ ውስጥ እየሮጠ ሄዶ ይቅርታ ቢጠይቃትም ሲሆን ግን ንጹህ መሆኗን በራሷ እስካላረጋገጠች ድረስ ወደ ቤቱ እንደማትመለስ በቆራጥነት ነግራው ትሄዳለች። በዝናቡ ውስጥ በመርጠቧ ምክንያት ሲሆን አፓርታማ ውስጥ በከፍተኛ ትኩሳት ታማ ስትተኛ ቻንዮ ሊጠይቃት ይመጣል። እሷም በከፍተኛ ትኩሳት ስለነበረች ህልም መስሏት ፊቱን እየዳሰሰች ስታወራ እውነት መሆኑ ስትረዳ በሀፍረት ትሸማቀቃለች። ቻንዮም ቤቷን አጽድቶላትና ጊዜያቸው ያለፈባቸው መድኃኒቶች ጥሎላት ይወጣል። ከጥቂት ቀናት በኋላ ሲሆን ንጹህ መሆኗን ለማረጋገጥ ተቀናቃኙን የኬክ ቤት ባለቤት ስታገኘው ባለቤቱ የኮሌጅ ጓደኛዋ የነበረው ሊሚን ሆኖ ታገኘዋለች። ሊሚንም ከድሮው ጀምሮ ሲያፈቅራት ስለነበር አጋጣሚውን ተጠቅሞ ሊቀርባት ይሞክራል። ልትጠይቀው በሄደችበት ሰዓት ቻንዮ በድንገት ብቅ ይልና ሊሚንን ለማናደድ በማሰብ ሩዩ የጋራ ልጃችን ነው እኛም ተጋብተናል ብሎ በውሸት ሲናገር ሊሚን በድንጋጤ ይዋጣል። ሲሆንም ከሱቁ ከወጡ በኋላ ይቅርታ ከመጠየቅ ይልቅ ለምን ተዋሻለህ ብላ ስትቆጣው እሱ ግን ሩዩን አፍቆሻል እባክሽ ተመለሽ በማለት ይለምናታል። ከዚያም ቻንዮ ሲሆን በምታውቀው ሚስጥራዊ የኢንተርኔት አካውንቱ በመግባት የፍቅር ጓደኛውን ስላስቀየመ ምን ማድረግ እንዳለበት ሲያማክራት እሷም እሱ መሆኑን ሳታውቅ ልቧን ደስ የሚያሰኘው ነገር አድርግ ብላ ትመክረዋለች። በማግስቱ ቻንዮ የሲሆንን ምክር ተቀብሎ ከሩዩ ጋር በመሆን እባክሽ ተመለሽ የሚል ጽሑፍ ያለበት ኬክ አዘጋጅቶ ሲጋብዛት ሲሆን ልቧ ገርቶ ወደ ቤቱ ትመለሳለች። ይሁን እንጂ ሲሆን የሊሚንን ኬክ ጣዕም ለመገምገም ሩዩን ይዛ ስትሄድ ቻንዮ በከፍተኛ ቅናት ይቃጠላል። በሱቁ ውስጥም ሎሚዎችን በኃይል በመጭመቅ ንዴቱን ሲወጣ ሰራተኞቹ በሁኔታው ግራ ይጋባሉ። በተመሳሳይ ሰዓት የሊሚን ታናሽ እህት የሆነችው ሺያንግላን የቻንዮን ሰራተኛ ጂያንን ብትወደውም እሱ ግን የተፎካካሪያቸው እህት ስለሆነች አጥብቆ ይገፋታል። ከጥቂት ጊዜ በኋላም ሩዩ ሲጫወት ወድቆ ትንሽ ስለተጎዳ ሲሆን በፍጥነት ለቻንዮ ትደውልለታለች። ቻንዮም በድንጋጤ ወደ ሆስፒታሉ ሲሮጥ ሊሚን ቀድሞ ደርሶ ለሩዩ ወላጆች ስላሳወቀ ቻንዮ በድጋሚ በቅናት ይቃጠላል። ምንም ቃል ሳይተነፍስም ሩዩን አቅፎ ሲሆንን አስከትሎ ወደ ቤቱ ይመለሳል። በዚያች ሌሊት ያንግ ከቻንዮ ጋር እየጠጣ ሊሚን ልጅቷን ሊወስድበት ስለሆነ ፈጥነህ የፍቅር ጥያቄ አቅርብ ብሎ ይመክረዋል። ቻንዮም ወደ ቤት ሲመለስ ሲሆን ቴሌቪዥን እያየች ሳለ ከጎኗ ተቀምጦ ማንም ሳያስበው በድንገት ከንፈሯን ይስማታል። እሷም ከመቃወም ይልቅ ስሜቱን በዝምታ ተቀብላ ከቆየች በኋላ በሀፍረት ሮጣ ትገባለች። በማግስቱ ሲሆን በሚስጥራዊው የኢንተርኔት አካውንት ላይ አንድ ወንድ በድንገት ቢስመኝ ምን ማለት ነው ብላ ስትጠይቀው ቻንዮ ያፈቅርሻል ማለት ነው ብሎ ይመልስላታል። እሷ ግን ፈጽሞ እንኳን ፈገግ አይልም ብላ ስትነግረው ቻንዮ በሚገርም ሁኔታ ፊቱ ላይ የውሸት ፈገግታ ለማምጣት መለማመድ ይጀምራል። ይህንንም አካውንት እየተጠቀመ ሳለ የስልኩ ማሳወቂያ ሲጮህ ሲሆን በአጋጣሚ ስታየው ሚስጥራዊው የኢንተርኔት ጓደኛዋ ራሱ ቻንዮ መሆኑን አውቃ ይህን ሁሉ የሚያደርገው እሷን ለማስደሰት መሆኑን ስትረዳ ልቧ በከፍተኛ የፍቅር ስሜት ይሞላል። በቀጣዩ ቀን ሲሆንና ቻንዮ ቤት ውስጥ ዕቃ እያነሱ ሳለ በአጋጣሚ ሲሆን በቻንዮ ላይ ትወድቃለች። ልክ በዚህ ጊዜ ያንግና ሙ በድንገት ብቅ ሲሉ ሁኔታውን በተሳሳተ መንገድ ተረድተው የሩዩን አይን ሸፍነው ምንም አላየንም ቀጥሉ በማለት ሲያሾፉባቸው ሲሆን በሀፍረት ትሸማቀቃለች። ይህ በእንዲህ እንዳለ ሙ የቻንዮን የከፍተኛ ጭንቀት ህመም ስለምታስብ ለያንግ በቂ ጊዜ አልሰጥህም በማለት የፍቅር ግንኙነታቸውን ልታቋርጥ ስትሞክር ያንግ በንዴት ሰክሮ ቻንዮን በቡጥ ይመታዋል። ቻንዮም የራሱ ህመም በእህቱ የፍቅር ህይወት ላይ እንቅፋት መሆኑን ሲረዳ ራሱን ይወቅሳል። ይህንንም ተከትሎ ቻንዮ ለእህቱ የራሷን ደስታ እንድትከተልና ያንግን እንድታገባ መክሯት ሁለቱንም ያስታርቃቸዋል።
በሌላ በኩል ሲሆን ከድሮ የኮሌጅ ጓደኞቿ ጋር በተገናኘችበት ምሽት ሊሚን መጠጥ አብዝታ የጠጣችውን ሲሆንን እስካሁን ትወጂኛለሽ ወይ ብሎ ሲጠይቃት እሷም አዎ አጥብቄ ወደዋለሁ ካለች በኋላ የቻንዮን ስም ትጠራለች። ሊሚን እውነተኛ ፍቅሯ ቻንዮ መሆኑን ተረድቶ ሲደውልለት ቻንዮ መጥቶ የሰከረችው ሲሆንን በጀርባዋ አዝሎ ወደ ቤቱ ይወስዳታል። በማግስቱ የሲሆን ወላጆች በድንገት ሊጠይቋት ይመጣሉ። ሲሆንም መደበኛ ስራዋን ትታ የምግብ ገምጋሚ መሆኗን የፍቅር ግንኙነቷን ካወቁ ይቆጣሉ ብላ ክፉኛ ትጨነቃለች። ሆኖም ቻንዮ ወላጆቿን በከፍተኛ አክብሮት ተቀብሎ በሚገባ ስለሚያስተናግዳቸው ስጋቷ ቀለል ይልላታል። ነገር ግን አንድ ያልታወቀ ሰው በኢንተርኔት ላይ የቀጥታ ስርጭት በመክፈት ቻንዮ የአእምሮ ጭንቀት ህመምተኛ እንደሆነና ለቤተሰቦቹም ትልቅ ሸክም እንደሆነ የሚያወራ የሐሰት ወሬ ይነዛል። ይህንን አሳዛኝ ወሬ የሰማው ቻንዮ በከፍተኛ ድንጋጤና ጭንቀት ውስጥ ገብቶ ራሱን ሊያጠፋ ከቤቱ ይሸሻል። በዚህ ጊዜ ሲሆንና ሙ በከፍተኛ ጭንቀት ውስጥ ሆነው ሲፈልጉት ሲሆን ለመጀመሪያ ጊዜ የተገናኙበት የባህር ዳርቻ ላይ እንደሚሆን ገምታ በፍጥነት ወደዚያው ታመራለች። ልክ እንዳሰበችው ቻንዮ ብቻውን በሐዘን ተውጦ ስታገኘው ሮጣ አጥብቃ በማቀፍ አሁን እኔ ያለውልህ ብቻህን አይደለህም በማለት ከጨለማው ዓለም ታድነዋለች። ከዚያም የሐሰት ወሬውን ያሰራጨው ሰው ሲያገኙት ልጁ ታማበት ለሕክምና ገንዘብ ፈልጎ ያደረገው መሆኑን በማስረዳት ይቅርታ ሲጠይቃቸው እነሱም ከመበቀል ይልቅ ለልጁ ሕክምና የሚሆን ገንዘብ በመርዳት ታላቅ ይቅርታን ያደርጉለታል። ከጥቂት ቀናት በኋላ የሲሆን ወላጆች የቻንዮን የጭንቀት ህመም ቢሰሙም የልጃቸውን ደስታ ስለሚፈልጉ እንደ ልጃቸው አድርገው በሙሉ ፍቅር ይቀበሉታል። ቻንዮም ከረጅም ጊዜ በኋላ እውነተኛ ቤተሰብ በማግኘቱ በከፍተኛ ደስታ ይዋጣል። ይህ በእንዲህ እንዳለ ሙ እርጉዝ መሆኗን ሲረጋገጥ ያንግ ንብረቱን በሙሉ በስሟ አዝሮ እንድታገባው ሲጠይቃት ሙ በደስታ ጥያቄውን ተቀብላ ትዳር ይመሰርታሉ። በተመሳሳይ ሰዓት የሊሚን እህት የሆነችው ሻንግላን ጂያንን ትታ ጃንግ ለተባለው ሌላ የሱቁ ሰራተኛ ፍቅሯን በመግለጽ ሁለቱ አዲስ የፍቅር ታሪክ ይጀምራሉ። በመጨረሻም ቻንዮ ሲሆንን ለመጀመሪያ ጊዜ ወደ ተገናኙበት የባህር ዳርቻ ይዟት ይሄዳል። በዚያም በጉልበቱ ተንበርክኮ እጅግ ማራኪ የሆነ የጋብቻ ጥያቄ ሲያቀርብላት ሲሆን ምንም ሳታመነታ በደስታ እያለቀሰች ጥያቄውን ትቀበላለች። የሁለቱም ንጹህ ፍቅር በፈተናዎች ውስጥ አልፎ ውብ ማሳረጊያ ያገኛል። ታሪካችንም 1 ዓመት ወደፊት ዘሎ ሲያልቅ የቻንዮ የኬክ ቤት እጅግ ታዋቂ ሆኖ ሁሉም ሰራተኞች በደስታ ሲሰሩ እንመለከታለን። ቻንዮና ሲሆንም በይፋ ተጋብተው እጅግ ደስተኛ የሆነ የትዳር ህይወት እየመሩ ሳለ ሪው በድንገት በራፉ ላይ ብቅ ይላል። አክስቴ እናቴና አባቴ አሁንም እየተጣሉ ስለሆነ ከእናንተ ጋር ልኑር ብሎ ሲመጣ ሁሉም በደስታ ይቀበሉታል። ሪው የሁለቱን ፍቅር ያገናኘ ትልቅ ድልድይ እንደመሆኑ ሁሉም ቤተሰብ በአንድነት ተሰብስቦ በሚያምር ደስታ ፊልሙ ይጠናቀቃል።